ሰላም ቤተሰብ አፋኝ እንስራ። እዚህ ጋር ደቃቅ ስጋ፣ ነጭ ሽንኩርት፣ ቃሪያ ከነፍሬው ቃሪያውን ከነፍሬው ነው። እንዲሁም ዝንጅብል የደቀቀ አለኝ። እንዲሁም እዚህ ጋር ሮዝመሪ አለኝ። ከዛ እንደምታዩት መጥበሻዬን ካጋልኩኝ በኋላ የደቆ የተከተፈውን ስጋ በዚህ መልኩ አርጌበታለሁ። እሱ እንደምታዩት እያገላበጥኩኝ ትንሽ አማስዬ ተዋለሁ። አሁንም እንዲሁ እናማስለዋለን። በዚህ መልኩ እያማሰል ነው። ትንሽ ዘይት እንጨምርበታለን። ሳይበዛ ትንሽ ዘይት አረግበታለሁ። ከዛ እዚህ ጋር ጥቁር ቅመም፣ ጨውና ኮረሪማን የጨመርኩት እሱንም ጨምረን በደንብ እናማስለዋለን። ከዛ እዚህ ጋር ነጭ ሽንኩርቱን መጀመሪያ እንጨምራለን። ከዛ ዝንጅብሉን እሱን በደንብ እናማስለዋለን፣ እናዋህደዋለን። በዚህ መልኩ በደንብ አዋህደን እንተዋለን። ከዛ እዚህ ጋር ሮዝመሪ ቅጠል ጨምሬያለሁ። እሱን ካልፈለጋችሁ አለመጨመር ትችላላችሁ። እኔ ስለምወድ ነው የጨመርኩት። ከዛ በደንብ እሱንም አማስለን ትንሽ እንተዋለን። ከዛ ቃሪያው በዚህ መልኩ እንጨምረዋለን። ቃሪያው የማያቃጥል ነው። እኔ የማያቃጥል ነው የጨመርኩት። መጨመር ያለበት ይመስለኛል። በጣም የሚያቃጥል ቃሪያ ነው። ከዛ እኔ ያው ቃሪያዬ ስለማያቃጥል ሚጥሚጣ ጨምሬበታለሁ። እና እናንተ የሚያቃጥል ከሆነ ቃሪያ የምትጨምሩት ሚጥሚጣ መጨመር አያስፈልጋችሁ። እና በዚህ መልኩ በደንብ አዋህዱት። በመጨረሻ ቅቤ ጨምራላችሁ። ቅቤውንም ጨምራችሁ ታዋህዱታላችሁ። በዚህ መልኩ እንግዲህ እንደምታዩት መረቅ ያለው ቆንጆ አፋኝ ነው የሰራሁት። ተወዱታላችሁ ብዬ አስባለሁ። እንግዲህ ያ አፋኝ ባለሙያ አይደለሁም፣ ግን ባለሙያዎች እንግዲህ አይታችሁ ጥሩ ከሆነም አስተያየታችሁን ስጡኝ። እንደምታዩት እንግዲህ ቆንጆ ሆኖ ደርሶልኛል። እንግዲህ በዚህ መልኩ አቅርቤዋለሁ ማለት ነው። ቆንጆ ነው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። እንግዲህ አመሰግናለሁ ስለተከታተላችሁኝ፣ ስላያችሁልኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰርታችሁ ሞክሩት። በጣም የምትወዱት ነው። አመሰግናለሁ። ባይ